ኧረ ባላለኝ ባላለሽ አግብተሻል? የት ነው ያለው? አዎ የት ነው ያለው? ይሄንን ጉዳይ እኔ ባለትዳር ነኝ። ይሄን ነው የሚያስፈልጋችሁ? ሌላ ቡና አለ፣ ጌሾ አለ፣ ጠላ ይጠመቃል፣ ሁሉም አለ። አንገታቸው ያበጡ አማራዎች አይተሽ ታውቂያለሽ? እዚህ ጋር ጉሮሯቸው ጋር እንቅርት አዎ ምን እንደሆነ አውቀሻል? እሱ ምን እንደሆነ አውቀሻል? አላውቅም። እሱ ትግሬዎች የሚባሉ ከትግሬ ወጡ ከኤርትራ የወጡ ኢትዮጵያን አማራን ኃይለ ሥላሴን ጥለው ከመጡ በኋላ በተለይ አሁን ይሄ በዚህ 30 ዓመት ውስጥ ትግሬ የሚባለው አማራን በድህነት ስለጣለው አንቺ መጀመሪያ ሄድሽ ወደ አረብ ሀገር ትግሬ እንዳትረሹ ትግሬ የሚባል አረመኔ ከመሬት ከኢኮኖሚ ከምን ገበሬውን በኬሚካል ማዳበሪያ እያበላሸ ጤፉን ደግሞ እያስገደደ ግብር እየጣለ የሚበላው እያሳጣ ነው። አንቺ አረብ ሀገር ሄድሽ አንድ ከትምህርት አሁን ቅድም ስማርት አይደለም መሰላልሽ ውሸት ነው። ስማርት ነሽ። ስማርት እንዳትሆኝ ያደረገሽ ምኑ መሰለሽ የኢኮኖሚው ችግር ስላለበት ገበሬው ስላልተማረ ነይ ከብት ጠብቂ ሁለት በጎችም ቢሆን እሷን ጠብቂ ትባያለሽ። በዚያች ጠባብ መሬት ሳርም የለም። ይሄን ከብቶች ደግሞ እዚያ ቆይ ትባያለሽ። እነሱ ግን ክፍለ ኢኮኖሚውን ይዘዋል፣ ቡናውን ይዘዋል፣ ሰሊጡን ይዘዋል፣ ትራንስፖርቱን ይዘዋል፣ ኢንዱስትሪውን ይዘዋል፣ ፎቁን ይዘዋል። እነሱ አሜሪካን የሚማሩት። ስለዚህ ትግሬ የሚባል ከዚያ የወጣ መርዝ አንቺን ለአረብ ሀገር ዳርጎሻል። ከ10ኛ ክፍል እንድትወርቂ አድርጎሻል። ሌላው እንቅርት የምታየው ይሄ ትግሬዎች ጫውና መርታለን እያሉ አዮዲን የሌለው ጫው ለአማራ ሕዝብ በመስጠት ልቡ ላይ የእንቅርቱ ማለት ነው ታይሮይድ የሚባል ያያበጠ ልቡን ተጭኖ ሃርት ቢት እንዳይጨምር አድርጎ የሚገሉበት መንገድ ነው። ሌላው አንቺን በዘመናዊ ባርነት ተሽጠሻል ማለት ነው። ይሄ ልብስ አሁን የኛ ባህል አይደለም፣ ትግሬ ነው ያመጣብን። ትግሬ ያመጣብን ነው። የኛ ሸማ ይባላል። በእርግጥ ይሄን እንዳልሽው ገጠር ውስጥ ስራ ቢሰራበት መልካም ነው፣ ችግር የለውም። ጠንካራ ነው፣ ዘመን ያመጣው ነው፣ ቴክኖሎጂ ነው። ግን ይሄን በዚህ ሰዓት ዱባይ ሆነሽ ሁለተኛ ይሄን እንዳለብሽ ደስ ያለኝ ግን ሰንደቁ ደስ ብሎኛል። መስቀልሽ ደስ ብሎኛል። መስቀልሽ ደስ ብሎኛል። በጭራሽ አለብሰውም ሸማችን አለ የሸዋ ምርት በጣም ጥሩ። የሸዋም ሳይሆን የአማራ ነው። ስለዚህ ትግሬ የሚባል መርዝ ከትግሬ የወጣ መርዞች አሉ። ከአድዋ አካባቢ የመጡ ህዝቡን ማለት አልፈልግም። በጥቅሉ ትግሬ እንደ ህዝብም ለማውደም ተዋግቶናል። እኛ ካላለቅን ትግሬ የሚባል ኤርትራ የሚባል ኦሮሞ ራሱ አማራ ካልጠፋ እኛ እንቀጥላለን ብለው አያስቡም። ዘረኞችን ነው ያልኩ። የኦሮሞ የትግሬ ኤርትራ ዘረኞች ህዝቡ መልካም ነው። ገብቶሻል? እነዚህ ዘረኞች የዘረኛ መንግስት መስርተውልን ንጉሳችንን በተሳሳተ መንገድ ጥለን አጥናፉ አባቴ የተባለ ቀዳማዊ ዘመነ ካሴን ገለው መንግስቱ ኃይለማርያም የተባለ ግን 8ኛ ክፍል ማስተርሱን ገለው ከዚያ በኋላ የሸዋ መኳንንት ያንቺ ዘሮች አንቺን የሚመስሉ ከአክሊሉ ሀብተወልድ ጀምሮ የተባበሩት መንግስታትን የሊግ ኦፍ ኔሽን መግባቢያ ሰነድ የጻፈውን የሸዋ መኳንንት ገለውታል። እነዚህ ደግሞ ኦሮሞዎች ነው የገደሉት። ኦሮሞ ይባላሉ። ኦሮሞዎች በሙሉ የሸዋ መኳንንትን ገለዋል። ጀነራሎችን ረሽነዋል። ሌሎች ነፍሳ ደስታ ምናምን የሚባሉ የአድዋ ሰዎች አሉ። ትግሬና ኦሮሞዎች ተባብረው ሸዋን፣ ጎንደርን በተለይ ደቡብ ጎንደርን ገለውታል። ዛሬ ለስደት እዚያ አረብ ሀገር የሚርመሰመሰው የምታዩ ኦሮሞና ትግሬ ገሎን ነው፣ ኤርትራ ገሎን ነው። ስለዚህ ከነዚህ ጋር መኖር አይቻልም፣ መኖር አይቻልም። መጠንቀቅ አለባችሁ። ስለዚህ አንቺ ብዙም ፖለቲካ ስለማታወቂ ቀጣይ ሸማ ልብስ ይዘሽ ነይ። የታል ሰውየው? ይሄን ሞራሽን አምጡልኝ። እሺ ግን ታምራለች፣ ደግሞ ቆንጆ ነሽ። እኔ የምታገለው ለእናንተ ነው። በምንም ታምር እንደነ ሀቢባ ላለው ውዳቂ ለሌሎችም አንድ ኮይን ገዝተሽ እንዳልክ ተሰደካ። እድሜሽ ስንት ነው? 24 ከዚህ በኋላ አንቺ እስከ 30 ዓመት አሁን ታይተሻል። ቆንጆ ነሽ። የሸዋ ዶክተሮች፣ ኢንጂነሮች ኡበርም ለምን አይነዳም? አማራ ነው። በጣም ቤት ያላቸው ኑሯቸው የተስተካከለ አዲስ አበባ ቤት የገዙ የሰሩ ገና
በመምጣት ላይ ያሉ ቆንጆ ቆንጆ እስከ 35 32 ያለ አማራዎች ስላሉ አንቺ አሁን ውጭ ሀገር ያለ ነው ማግባት ያለብሽ። ሀገር ቤት ውስጥ ሀብታም ከሆነ አግቢ፣ ግን እንዳታገቢ ኮተት ነው። ኧረ ባላለኝ ባላለሽ አግብተሻል? የት ነው ያለው? የት ነው ያለው? ይሄንን ጉዳይ እኔ ባለትዳር ነኝ። የት ነው ያለው? የሆነ ነገር ልትለው ነው? አልለውም። የት ነው ያለው? እዚያው ኢትዮጵያ ነው ያለው። ምንድን ነው የሚሰራ? ይነግዳል? የግል ስራ ነው የሚሰራው። ነጋዴ ነው። በያንቺ ውሸትሽን ነው። አረብ ሀገር ስትሄጂ ነው አሁን የለመድሽው። እኔ መዋሸት አይቻልም። ስለ ሞረሽ አለ ስለ አንቺ ህይወት ሞረሽ ባናቱ ይዘግዘግ። እኔ አሁን ስለ አማራን ፖለቲካ የምሰራ አዳምጪ። አማራ ማታውቁት አትከራከሪ። አረብ ሀገር ከሄድሽ በኋላ ነው አለ እንትን ጓደኛ ያረግሽው አይደለም? የልጅነት እጮኛዬ ነው። እጮኛሽ ጀምሮ ነው። የ10 ዓመት እጮኛዬ ነው። በጣም ጥሩ። እሱም አረብ ሀገር መምጣት አለበት። እሺ አንቺን ለግርድና ልኮ እሱ ስማርትፎን ይዞ አንዷን እያገላበጠ መቀጠል ስለሌለበት አሁን ብታጠኙ ብታስተኙ ይኸውልሽ $1000 ከፍዬ ባስጠናው 5 ጓደኛ አለው። እርግጠኛው የምነግርሽ ከመጣ አሁን እየሰማ ነው መምጣት አለበት። እዚያ የሥራ ፈቃድን ያወጣለታል። ሹፌር ይሆናል። አብራችሁ ቦሌ ላይ ቤት ትሰራላችሁ፣ ደብረ ብርሃን ላይ ፎቅ ትሰራላችሁ። ትስማሚያለሽ? ኢትዮጵያውኑ አንቺ ስማርትፎኑን ይዞ አንቺን እዚያ ጋር እያሰራ አይቀጥልም። ባልና ሚስት አንድ አካባቢ ነው መሆን ያለባቸው። አልቸገረሽማ፣ ቆንጆ ነሻ፣ እንደሚባል ነገር የለም። ወደ አረብ ሀገር መጥቶ እሱም ያንቺን በረሃውን መልመድ አለበት። ምንድነው እናንተ ደግሞ ሪፖርት የምታደርጉ? እናንተ ሌቦች! አንዴ ኮፒሊንግ አድርጉልኝ። ደንግጠዋል። የትግሬ ምናምን አዝረጥርጬ ኦሮሞ ስላጋለጥኩት ነው። ፖለቲካን የሰራውብሽ ባይዘው አንቻት ስለማታቂ ነው። አማራው ፖለቲካ ስለተሰራለት ደስ ብሎታል። ጠላቶችን ሊያዘጋ መለስኩት። እስኪ አንዴ ሞረሽን አምጡ፣ ኮፒሊንግ አድርጉ። በጣም ነው የምወድሽ፣ አትፍሪኝ። እኔ የምፈራ ሰው አይደለሁም፣ ተሳዳቢም አይደለሁም፣ አሸማቃቂም አይደለሁም። ውረድ የማስወርደው ሌላው አማራ እንዲነቃ ነው። ተቆርጦ ያን ሲያይ ቁጭት እንዲይዘው ነው። ተግባባል? እኔ ሴት በጣም ነው የማከብር፣ ታውቂያለሽ። በጣም ነው የማከብራቸው። እንኳን የአማራ ሴቶችን የኦሮሞና ትግሬ መንካት አልፈልግም። ሴት እናት ነች፣ ሴት ማርያም ነች፣ ሴት ሚስቴ ነች፣ ሴት እህቴ ነች፣ ሴት አያቴ ነች። ገብቶሻል? ሴት ዘውድ ነች። ለምን ትግሬ አድዋ ትግሬ አትሆንም? ይሄ የሌቦች ራሱ ይሄ ህዋስ ሴት እኔ አልናገራት። ምክንያቱም ለራሳቸው ጀግኖች ነው አማራን ጥለው እነሱ ሰው ከሆኑ ምን አገባ? አማራ ከተኛ ያላቸው ትግሬ እውነቱን ነው፣ ተራራ አይበላለትም አማራ። ስለዚህ አውቀው ነው ሞጣ ተሳዳቢ ነው፣ ሞጣ መጥፎ ነው የሚሉ ራሱ እነዚህ ትግሬዎች ኦሮሞች እየቆረጡ ኤርትራያኖች የሚለጥፉት ነው። ፖለቲካ ስለምሰራባቸው ይሄ ሰውዬ ሚዲያ ከከፈተ አማራ ወደ ስልጣን ከመጣ የድሮ ነፍጠኛ ሆነው ይቀጥላሉ ስለፈሩ ነው። እና ከዚህ በኋላ እኔ ወንድምሽ ነኝ። በጊዜ ብጀምር በ16 ዓመት ያደርስሽ ነበርና ልጅም ነሽ፣ እህቴም ነሽ፣ እናትም ነሽ። ስለዚህ በጣም ደግሞ ታምሪያለሽ። የሚቀኑባቸው አማራዎችን አሁን እንደዚህ አሁን ቨርጂኒያ ያለች አንድ ግመሬ ዝንጀሮ የምትመስል ከአረብ ሀገር በሽርሙጥና ስራ ያመጣት አንድ ወታደር ነው። ግን እንዳንቺ አይነት የአማራ ልጆች ስታይ ትሳደባለች። እሪት ላይ ቆማጦች ምናምን 4 ኪሎ አትገቡም ትላለች። አማራ ሰደብሽ ስትላት አይደለም ይላል። ታዲያ 4 ኪሎ የሚመኝ እኮ አማራ ነው አይደለም እንዴ? ደግሞ 4 ኪሎ አንቀርም እኛ ትልቅ ህዝቦች ነን። በጅራፍም ቢሆን ብልጽግናን አባረን እንይዘዋለን። አንቺ ግን ምንም አታውቂም። ደስታ ያለሽ ታምር ያለሽ። ከዚህ በኋላ ግን አረብ ሀገር ሆነሽ ይሄን ካሽሚር አቃጢው፣ ሌሎች እንዳይለብጡት በላይ አቃጢው። ከዚያስ ነጭ የራሽን ሸማ እየለበሽ እየለያይ ምን ችግር አለ? ደግሞ አረብ ሀገር እያለሽ ከሌለሽ እኛ እንሰጥሻለን። ይሄ የመሪ ምናምን የሸዋ መኳንንት ይሄን አይለብስ። ይሄ ለሸዋ ሴቶች የቅርጫት መሸከሚያ እንጂ የባህል ልብስ አይደለም ለአማራው። የታል ሞረሽ የምትባል ሞረሽን አምጡት። እስከዛ ትግሬዎች ሌሎች አትበሳጩ። ስራችሁ ነው ያጋለጥኳችሁ። ገና መርዝ ነው የምሆንባችሁ። አመርዘኛ አማራን በዚህ ደረጃ ደንቁራችሁ አለቃችሁ።
ሚዲያ ላይ ገና የራሴን ቴሌቪዥን ከፍታለሁ። ማንም አያቆመኝም። ኦኬ አሁን ይኸውላችሁ ኮፕሊንክ አድርጉልኝ። ታብታቡን 500 ሺህ አድርጉ። ኮፕሊንክ አድርጉ። ሪፖርት አድርገውብኝ ውሸታቸውን ምንም ያደረኩት ነገር የለም ስላጋለጥኳቸው ሄት ስፒች እያሉ የውሸት ነው የሚናገሩ እነሱ። ይኸው ትግሬና ኤርትራውያን አንድ ነገር ልንገራቸው። አማራ ጡት ሳይቆርጥ በኦሮሞ ስም አኖሌ ብላችሁ ተክላችሁ አማራን ጨፍጭፋችሁ አስጨፍጭፋችሁ እናንተ ዘረኛ አትባሉ። ሄት ስፒች ሄት አይደለም ማለት እናንተ ሌቦች በኤችአይቪ ጨርሳችሁ ከኢኮኖሚ ውጭ አርጋችሁ ከመሬቱ ከኢኮኖሚ ውጭ አርጋችሁት አሰድዳችሁት እናንተ ትግሬዎች ሄት አልተባላችሁ። እንዴት አባትክ ነው አንተ የሰራው ወንጀል ሳጋልጥብህ ሄት ስፒች እያልክ የምታመለክተው? ብዙ ግሩፕ ስላለህ የኔ ሚዲያ ለማዘጋት ነው። I have freedom of speech. I have a right to do whatever. ሞረሽ አበባ ላክ ና ሞረሽ የሚባል ቁጥር ተገባ ግን አንድ ቁጥር ጻፍ። ሞረሽ ስሙ ነው አይደለም፣ የሙዚቃው ስም ነው። ሞረሽ በለጠ ሽመላሽ ይባላል። ሞረሽ ኮሜንት ላይ ቁጥር ጻፍ። በለጠ ቁጥር ጻፍ ኮሜንት ላይ ቶሎ በል። እዚሁ አለ እኮ። አዎ ያው ሞጣዬ ያው በለጠ ሞረሽ